በጣም መቼም በጣም የተወደዱ ሐሳቦች ነው እየሰማን ያለ ነው። በጣም እግዚአብሔር የተመሰገነ ይሁንና ባያልቅ እያልኩ ነው የሰማሁትና እግዚአብሔር በጣም ስለ ዶክተር ምህረት በጣም አድርጌ አመሰግናለሁ በውስጡ ስለሚያፈሳቸው ሐሳቦች እና እግዚአብሔር ባርኳችኋል። እግዚአብሔር ባርኮናል። ይሄን ዶንት ቴክ ኢት ፎር ግራንትድ። ምህረትን እኛ አዲስ አበባ ትኬት ገዝተን ሁሉ እንሰማዋለንና ነገዝቻ አላውቅም ጓደኛዬ ስለሆነ ግን የእውነት በጣም ፕሬሺየስ የሆኑ ሐሳቦች ነው እግዚአብሔር ወደኛ ያመጣውና እግዚአብሔር ይርዳን። በጣም መቀበያችን በጣም ሰፋ እንዲል እግዚአብሔር ደግሞ የጥበብን የእውቀትን የመገለጥን መንፈስ ደግሞ እንዲሰጠን እንጸልያለን። በኋላ እንደተባለው በጣም ሲሪየስ ነገሮች ነው እግዚአብሔር እየተናገረን ያለውና በጣም አድርጌ እግዚአብሔርን አመሰግናለሁ። ታንኪዩ። እግዚአብሔር ይባርክ። ምህረት በጣም አንድ ሐሳብ የመጨረሻ ለመናገር ነው በፊታቸው የቆምኩት። የሚቀጥለው ሐሳብ ትንሽ ስለ ሰከንድ ስለሚመጣው ጀነሬሽን ስለቀጣዩ ጀነሬሽን ስለመታደግ ስለሆነ በልቤ ውስጥ ያለ ሐሳብ አካፍላችኋለሁ። ብዙ እንደተቀመጠን በጣም ስለተሰማኝ እንደው ቆም ብለን ትንሽ ስትሬች ምናምን ብናደርግ በጣም ስትሬች አድርገን ብንቀመጥ። እሺ ስትጨርሱ ተቀመጡ። ትንሽ ደቂቃዎች ወስደን በልቤ ውስጥ ያለ ሐሳብ አካፍላችኋለሁ። እንደ መልእክት ነው ማካፍላችሁ፣ ሸክም ስለሆነ በውስጤ ያለው ይሄንን ሸክም አካፍላችኋለሁ። ይሄንን ሐሳብ ለማካፈል ትሪገር ያደረገኝ ርዕሱን ውስጥ ሳየው ነው። የተሰጠን ርዕስ ውስጥ የሚቀጥለውን ትውልድ ሆሊስቲክ በሆነ መንገድ መታደግ ማሳደግ የሚል ሐሳብ ሳይ ነው እንደገና እግዚአብሔር ያስታወሰኝ። ይህን መልእክት ካቀረብኩት በጣም ቆይቻለሁ። በሸክም ነው ያቀረብኩት። የዛን ጊዜም ምናልባት 9 ዓመት 10 ዓመት እንደዚህ ይሆናል። በእኛ ሀገርም ነው አቅርቤዋለሁ። አንድ ሌላ ሀገርም እንደዚሁ ደግሞ አቅርቤዋለሁ እና ከአንድ ወዳጄ ጋር ስነጋገር እግዚአብሔር ያሸከመን ሸክም ነበር። በሸክም መልኩ ነው ያቀረብኩት እና ያንን ሸክም እንዳቀርብላችሁ ነው በልቤ ውስጥ ያለው እና እሱን አካፍላችኋለሁ። እግዚአብሔር እያንዳንዳችንን የሚያነቃበት እንዲያደርገው ከጸሎት ጋር በፊታችሁ አቀርባለሁ። የመልእክታችን ታሪክ የሚገኘው ዶክተር ምህረትም ትንሽ ሲያነሳው ነበረ። አንደኛ ነገሥት ምዕራፍ 3 ላይ ባለ ታሪክ ነው። መጽሐፍ ቅዱስ ካላችሁ ገልጣችሁ ልትከታተሉኝ ትችላላችሁ። የታሪካችን መመስረቻ እሱ ነው። አንደኛ ነገሥት ምዕራፍ 3 ላይ በተደጋጋሚ የተነሳ ሐሳብ ነው። እሱ ላይ የተመሰረተ ታሪክ ነው። የመልእክቴ ርዕስ ምን እንደነበረ ከዚህ በፊት ሪፈርስ አረግ I think was a good ርዕስ እና I want to keep that። የመልእክቴ ርዕስ የሁለት እናቶች ወግ የሚል ነው። የሁለት እናቶች ወግ a tale of two mothers በሚል ነበረ ያቀረብኩት። የሁለት እናቶች ወግ ያው ከቻርልስ ዲከንስ የተወሰደ ነው። የሁለት ከተሞች ወግ a tale of two cities ለንደንና ፓሪስን ያነጻጸረበት ማለት ነው። በአውሮፓ አብዮት ዘመን ከሱ የተወሰደ ርዕስ ነው። ልዩነቱ እርሱ ሁለት የተለያዩ ከተሞችን ሁለት የተለያየ አስተሳሰብና ሁለት የተለያየ ባክግራውንድ ያላቸው ከተሞች ነው ያነጻጸረው። in this context ግን አንደኛ ነገሥት ምዕራፍ 3 ላይ ተመሳሳይ የሆኑ እናቶች ነገር ናቸው። በጣም ብዙ ተመሳሳይ ናቸው። ብዙ ልዩነት የላቸውም። አንድ አይነት እናቶች ናቸው። ከነርሱ እንድንማር ነው። ትንሽ ታሪኩን ልንገራችሁ። ታሪኩ ቅድም በተደጋጋሚ እንደሰማነው እግዚአብሔር ከዳዊት ዘመን በኋላ በዳዊት ፋንታ ንጉሱን ሶሎሞንን በቃ እግዚአብሔር መረጠው፣ እግዚአብሔር ቀባው፣ መንግስቱን አጸናለት፣ ወደ መንግስት መጣ እና ንጉስ ሶሎሞን ገና ልጅ ነው፣ ወጣት ነው። አባቱን ተክቶ መምጣቱ ነው፣ መንግስትን መረከቡ ነው እና መንግስትን በተረከበ ጊዜ የጸለየው ጸሎትና እግዚአብሔር ያረገው ነገር ነው። ምዕራፍ 3 አንደኛ ነገሥት ምዕራፍ 3 የታሪኩ ዋና ሐሳብ የዚህ ታሪክ የተጻፈበት ዋና ሐሳብ አንደኛ ነገሥት ምዕራፍ 3 ቁጥር 28 ነው። ይሄን ፕሩቭ ለማድረግ ነው። አንደኛ ነገሥት ምዕራፍ 3 ቁጥር 28 ላይ ሶሎሞን አንድን ፍርድ ፈረደ። ያንን ፍርድ ፓብሊክሊ ከፈረደ በኋላ የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርድን ለማድረግ የእግዚአብሔር ጥበብ የሰማ ነው። ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሱን ፈሩ። እግዚአብሔር ያረጋገጠበት ምዕራፍ ነው። በሌሊት በህልሙ ስለነበረ ጥበብን የሰጠው፣ በሌሊት በህልሙ ስለነበረ ማስተዋልን ሰጥቶት የሄደው እግዚአብሔር የእውነት ለንጉሱ ፍርድንና ዳኝነትን ያደርግ ዘንድ
የተለየ ጥበብን እንደሰጠው እስራኤል በሙሉ የተገነዘበበት ታሪክ ነው። ይሄ ታሪክ ሐሳቡ እግዚአብሔር ለሶሎሞን የተለየ ጥበብን ሰጠው ነው። ያ ጥበብ የተረጋገጠበት ምዕራፍ ነው። ምዕራፍ 3 የፈረደውን ፍርድ ባዩ ጊዜ እስራኤል በሙሉ አይተዋልና ፈሩ ነው። ያረጋው ነገር የምታውቁት ታሪክ ነው። ሁለት እናቶች ይሻሙበት የነበረውን ልጅ ማትረፉ ነው። ሁለት እናቶች አንዱ ሞቶ አንድ ብቻ የቀረ ነበረ። ሲሻሙበት የኔ ነው የኔ ነው የኔ ነው የኔ ነው የኔ ነው የኔ ነው የሚባል የአይን ምስክር የሌለበት ያንን ታሪክ ወስዶ ዳኝነትን ከእግዚአብሔር ዘንድ የሰጠበት የፈረደበት ነው። አንድ ሁለት ፕሪንሲፕሎችን በፊታችሁ እንደ ሸክም አቀርባለሁ። ዴንቨር አንድ ከሶሎሞን አመራር አንጻር፣ ሁለተኛውን ደግሞ ከእናቶቹ አንጻር ለማቅረብ ሞክራለሁ። አንደኛው ከሶሎሞን ሊደርሺፕ አንጻር ነው። የንጉሥ ሶሎሞን አመራር አንጻር የመጀመሪያ ፕሪንሲፕል እኔ ይህንን ታሪክ ሳነብ የተሸከምኩት ሸክም ለራሴም ለቤተ ክርስቲያን መሪዎችም ያቀረብኩት ምዕራፍ 3 ላይ አንደኛ ነገሥት አመራር ሊደርሺፕ በቤት ውስጥም ይሁን በቤተ ክርስቲያን ይሁን በአገር ደረጃ ይሁን አመራር ወይም ደግሞ አገልግሎት እንደኛ የምናገለግል የአመራርና የአገልግሎት ጥንካሬ ዋናው መፈተሻው ዋናው ኬላ ዋናው መለኪያው አስቀጣይነት ነው። የአመራር ዋና መለኪያው ልጅ ነው። ልጅን ማትረፍ ነው። ኔክስት ጄኔሬሽንን ማትረፍ ነው። ሶሎሞን እኮ ከዚህ በኋላ በጣም ብዙ ትልልቅ የአመራር ጥበቦቹ ተገልጠዋል። የእግዚአብሔርን ቤተ መቅደስ በሚያስደንቅ ሁኔታ ሰርተዋል። የራሱን ቤተ መንግስት በሚያስገርም ሁኔታ ሰርተዋል። በጣም ብዙ ምሳሌዎችን ተናግረዋል። በጣም ብዙ ፍልስፍናዎችን ሪፍሌክት አድርጓል። በጣም በብዙ ተፈትኗል። የመጀመሪያው እግዚአብሔር የሰጠው ቴስት እግዚአብሔር አገልግሎቱ መጀመሪያ ላይ እግዚአብሔር የሰጠው ቴስት የልጅ ፈተና ነው። ልጅን የማትረፍ ፈተና ነው። ልጅን የመታደግ ፈተና ነው። የሶሎሞን ሊደርሺፕ ቻሌንጅ ይሄ ነበር። ጎታች የበዛበትን ልጅ በማትረፍ ነው ጀምሮ። ልጅ ስን ወንድሞች፣ እናቶች፣ ቤተክርስቲያን መሪዎች፣ አባቶች፣ እናቶች፣ ቤት ውስጥ ያለን ፋሚሊስ አገልግሎታችን ጥንካሬው የሚለካው በልጅ ነው። ናው ትንሽ ላንብብላችሁ። በመጀመሪያም እሱም ራሱ ሲናገር ስለ አባቱ የተናገረውን ላንብብላችሁ። እንዴት አይነት ቸርነት ነው! ምዕራፍ 3 ላይ ያው የምታውቁት ነው። የእግዚአብሔር ቤተ መቅደስ ገና ስላልተገነባ ስለነበረ፣ እስራኤልም ገና በየኮረብታዎቹ ይሰግዱ ስለነበረ፣ እሱም ራሱ ገና ስለነበረ በገባኦን በሚባል ቦታ መስዋዕትን አቅርቦ እንቅልፍ በተኛበት እግዚአብሔር በሌሊት በህልሙ መጥቶ አናግሮት ነው። ተኝቶ ነው ባይዘወይ ይሄ ሁሉ ነገር የሆነው ተኝቶ ነው። እና መዝሙር 127 ሶሎሞን ነው የዘመረው ተብሎ ይገመታል። 127 እና 128 እና እዚያ ቦታ ላይ ምን ይላል? እናንተ በሌሊት በጠዋት እየተነሳችሁ መንከራተታችሁ እኮ በጣም ከንቱ ነው። እሱ እኮ ከፈለገ ለወዳጆቹ ተኝተው ሳለ መስጠት ይችላል። እና ይሄ ሁሉ የሰጠው እግዚአብሔር ተኝቶ ሳለ ነው። ወዳጁ ተኝቶ ሳለ ነው እግዚአብሔር የሰጠውና በህልሙ እግዚአብሔር መጣና ምዕራፍ 3 ቁጥር 5ን ተመልከቱ። አሁን ገልጣችሁ ከሆነ ምዕራፍ 3 ቁጥር 5 ላይ እግዚአብሔርም በገባኦን ለሶሎሞን በሌሊት በህልም ተገለጠለት። እግዚአብሔርም ቀደም ምሕረት የነገረን ብላንክ ቼክ ምን እንድሰጥህ ለምን አለው። ምን እንደምሰጥህ ለምን አለው። ሶሎሞንም አለ። ተመልከቱ ወገኖች፣ ስለ አባቱ የተናገረውን እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያህ ከአባቴ ከዳዊት ጋር ታላቅ ቸርነት አርገሃል ይላል። ለአባቴ ለዳዊት ታላቅ ጸጋ አርገሃል፣ ታላቅ ሞገስ አርገሃል፣ ታላቅ ቸርነት አርገሃል። በምን አወቅ? ምንድነው መለኪያው? ምንድነው መታወቂያው? እግዚአብሔር ለአንድ መሪ በጣም ትልቅ ቸርነት አርጓል የሚባለው ምን ሲሆን ነው? what is the test? ምንድናት ምልክቷ? በጣም ታላቅ ቸርነት አርገሃል። እንዴት አወቅ? ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነት አቆይተህለታል። አባቱን ወደ ኋላ ሲያስበው አባቴ ዳዊት ቸርነት ያረክለት ሰው ነው። በጣም ቸርነት ያረክለት ሰው ነው። you blessed him። ያንተን በጎነት ያየ ሰው ነው። ምንድነው መታወቂያው? ዳዊት እኮ በጣም ብዙ ነገር አድርጓል።
በጣም ብዙ የሚቆጠርለት ነገር አለ። በጣም ብዙ ድል አድርጓል። ብዙ ጦርነቶችን ድል ነስቷል። ለልጁ ለሶሎሞን ወደ ኋላ ተመልሶ ሲያስተውል ለአባቴ ለዳዊት ያረክለት ቸርነት አስቀጥለኸዋል። የሚቀጥል ጄኔሬሽን ሰጥተኸዋል። በዙፋን ላይ የሚቀመጥ ልጅ ሰጥተህ ልጅ በመስጠት ታላቁን ቸርነት አሳይተሃል፣ አስቀጥለህለታል። ወንድሞቼና እህቶቼ አስቀጣይነት ነው የአመራር ስትሬንግዝ። ኔክስት ጄኔሬሽን ሲቀጥለው ነው የአመራር ጥንካሬ። አስቀጥለህለታል። እንደን በሱም በንጉሱም በሶሎሞን ይሄንን ልጅ በማትረፍ በኋላ ዝርዝሩን የምነግራችሁ ይሄንን ልጅ በማትረፍ በሚገርም አይነት ጥበብ ሰጥቻለሁ ማስተዋል አለው እግዚአብሔር። እነን በሰጠው ቀን ነው በዚያን ጊዜ ነው እነኝ እናቶች የመጡት። የሚያስገርም ዳኝነት ነው የሰጠው። በኋላ ለማየት እንሞክራለን። የሚያስገርም ዳኝነት ነው የሰጠው። 2 ጋለሞቶች ናቸው አንድ ቤት ውስጥ የሚኖሩ፣ አንድ ሰሞን የወለዱ፣ የ3 ቀን ልዩነት ብቻ ያለው ልጅ ማለት መለየት የማይቻል የ3 ቀን ልዩነት ብቻ። በ3 ቀን ልዩነት ነው የወለዱት። አብሯቸው የሚኖር ሰው ስለሌለ የአይን ምስክር የለም። ፍርድ የሚሰጠው በአይን ምስክር ነው። የማን ነው ይሄ ልጅ? የእሷ ነው አውቃለሁ የሚል ምስክር የለም። ሁለታችን ብቻ ነው የምንኖረው እዛ ቤት ውስጥ። ሁለታችንም አንድ ሰሞን ወለድን በ3 ቀን ልዩነት። አንደኛው ሞተ። ለምን እንደሞተ እነግራችኋለሁ። አንደኛው ሞተ፣ ይሄ ልጅ ቀረ እና ይሄ ልጅ የኔ ነው ሲባል ነው ዳኝነትን የሰጠው። በሉ ሰይፍ አምጡልኝ ብሎ ማለት አካፍላችኋለሁ ሲል እውነተኛዋ ይትረፍ ስትል ለሷ ምን አይነት ዳኝነት ነው! አስቀጠለው። ህይወቱን ከጎታችና ከነጣቂ ታደገው። አንደኛ ነገሥት ምዕራፍ 3 ቁጥር 28 ለዚህ ነው የፈረደው ፍርድ እስራኤል ሁሉ በሰማ ጊዜ ከእግዚአብሔር ነው ይሄ ጥበብ ተብሎ የተመሰከረለት በማስቀጠሉ ነው። ይሄ ጥበብ ከእግዚአብሔር ነው። ይሄ ሊደርሺፕ ከእግዚአብሔር ነው። ይሄ ሊደርሺፕ ጠንካራ ሊደርሺፕ ነው። ይሄ ሊደርሺፕ ከእግዚአብሔር ሞገስ የተቀበለ ነው። እንዲታወቅ ልጅን አስቀጠለው። ቢጎተት ይበጠስ የነበረ ልጅ፣ ገና ትንሽዬ ልጅ፣ ምናልባትም ደግሞ ወይ ሮንግ እናት ጋር ኤንዳፕ ያደረገ የነበረ ልጅ ፕሮፐር እናት ጋር እንዲያድግ ፕሮፐር እንዲሆን you see ያም ሊደርሺፕ ስትሬንግዝ በማስቀጠል to the next generation በሱ ነው የሚለካው። አሁን በመናረጋቸው ፕሮግራሞች ሞቅታና ቅዝቃዜ አይደለም። አሁን ያልፋል እንደምንም ብሎ። ይሄ ኮንፈረንስ ሞቀም ቀዘቀዘም ያልፋል። ይሄ መድረክ አሞቅ ነው ማቀዘቀዝ ነው ያልፋል። እሱ አይደለም። it's not the instant አሁን happen የሚያደርገው with the next generation follow Christ. that's a big question you know ወንድሞች እናቶች። ልጆቻችን ይዘምሩለታል ወይ? የልጅ ልጆቻችን ይቆሙለታል ወይ? do we make sure ባቡሩ መቀጠሉን? do we make sure የወንጌል ባቡር መቀጠሉን? you see በጣም ብዙ መሪዎች short sighted ነን። ባይብል ስታዲዋን ማስቀጠል፣ ቸርቿን ማስጠበቅ፣ መድረኳን መከላከል፣ ፕሮግራሟን ማስፈጸም፣ ከፕሮግራም ወደ ፕሮግራም እሷን ማስፈጸም። do you see generations? do you make sure የሚቀጥለው ትውልድ ለእግዚአብሔር ይቀጥልለታል ወይ? አስቀጥለህለታል ትባላላችሁ ወይ? ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 ላይ ቅዱስ ጳውሎስ የመጨረሻ ደብዳቤው ነው ጢሞቴዎስን እንግዲህ ልጄ ሆይ ይለዋል። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። be strong in the grace እሱ በሚሰጥህ ጸጋ በርታ። be strong በርታ፣ ጠንካራ ሁን። how do you measure ጥንካሬ ያገልግሎት አለ መለኪያው እዛው። how do you measure ያገልግሎት ጥንካሬ? በሆን ፕሮግራሙ እንዴት ነበር? ጠንካራ አገልጋይ ነው ምናምን እንዴት ነበር ፕሮግራሙ? ዛሬ ምን ሆነ? ስንት ሰው ወደቀ? ስንት ሰው ተነሳ? ስንት ሰው ሳቀ? ስንት ሰው አለቀሰ? that's just ጉም ነው። እሷ ጉም ናት፣ ማትጨበጥ ናት። እሷ አጭር ናት። እሷ ሾርት ሳይትድነስ ናት። እሷ መነጽር ያስፈልጋታል፣ መስተካከል አለባት። ሎንግ ሳይትድ ነው መሆን ያለብን፣ ረጅም ነው ማየት ያለብን። የጢሞቴዎስ አገልግሎት በምንድን ነው የሚለካው ጥንካሬው? ልጄ በርታ፣ be strong. how do you measure that? how do you measure that? ብዙ ሰዎች የመሰከሩለትን፣ ይሄ ከፕሮግራም ያልፋል። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ፣
ኦ ማይ ጉድነስ ስንት ጄነሬሽን ይታያችኋል? እኔ ከብዙ ሰማሁ ብዙዎች መሰከሩለት። this is the gospel ብዙዎች መሰከሩለት። እኔ ሰማሁ ሩጫውን ጨርሻለሁ የሚለው ጳውሎስ I think is because of this ሩጫውን ጨርሻለሁ ሃይማኖቱን ጠብቄያለሁ። this is very strong leadership ስማይል እያደረገ የሞተው ለዚህ ነው። ይቀጥል ይሆን ቸርች እያለ አልሞተም። there is one person at least one person ጢሞቴዎስ ይባላል እና እኔ ለአንተ ሰጠው በቃ ሰጠው አንተ ጠንካራሁ ምን ላድርግ አንተ ደግሞ ስጥ ለምን አይነት ሰዎች ልስጥ ለሚሰጡ ስጥ do you see ሰንሰለቱ ይታያችሁ? ብዙ ሰዎች መስክረዋል እኔ ተቀብያለሁ ለአንተ ሰጥቻለሁ አንተ ደግሞ ስጥ የምትሰጣቸው ሰዎች መስጠታቸውን make sure ኢንተርጀነሬሽናል ሲሆን ነው አገልግሎት ጠንካራ የሚባለው። ከአንድ ትውልድ ሲያልፍ ከኛ ሲያልፍ ለሚቀጥለው ሲሆን አንድ መዝሙር አነብላችኋለሁ። የአሳፍ መዝሙር 28 1-8 የሚያስገርም ቅኔ መዝሙር 28 1-8 ሕዝቤ ሆይ ሕጌን አድምጡ ጆሮአችሁም ወደ አፌ ቃል አዘንብሉ አፌን በምሳሌ ከፍታለሁ ከቀድሞ ጀምሮ ያለውንም ተምሳሌት እናገራለሁ። ቁጥር 3 የሰማነውንና ያወቅነውን አባቶቻችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔርን ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ። ቁጥር 5 ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ በእስራኤልም ሕግን ሰራ የሚመጣ ትውልድ የሚወለዱትም ልጆች ያውቁ ዘንድ የሚመጣ ትውልድ የሚወለዱትም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይናገራሉ ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ ልቧንም ያላቀናች ትውልድ ነፍሷን በእግዚአብሔር ያልታመነች እንዳትሆን ምን ያደርጋሉ ለሚመጣው ትውልድ ይናገራሉ ለሚወለዱ ልጆች ይናገራሉ ልጆቻቸው ደግሞ ተነስተው ለልጆቻቸው ይናገራሉ። የአገልግሎት ብርታት የሚለካው ነፍስ በማስቀጠል ልጅ በማትረፍ ነው። ልጅ በማትረፍ ኢምፓክት በማድረግ ዛሬ የተወለዱትን ኢምፓክት በማድረግ ወጣቶችን ኢምፓክት በማድረግ ያለ በለዛ የአንድ ትውልድ ነው የምንሆነው። ወንድሞች እናቶች እኔ በጣም ብዙ ጊዜ ምሳሌ ማድረግ እፈራለሁ። የምዕራቧን ቤተክርስቲያን እግዚአብሔርን እፈራዋለሁ። የእውነት ምሳሌ ማድረግ በጣም ፈራለሁ። ግን ምንም በቃ ማድረግ ስለማልችል አንዳንድ ጊዜ እንደዚህ ይጠቅሳል። እኛም እየሄድንበት ያለ ጎዳና ስለሚመስለኝ ያስፈራኛል። ምዕራብ ዓለም ስትሄዱ ምዕራብ አውሮፓ ስትሄዱ የቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ I mean every block has a church almost in some cities even in America every block has churches. ለምን ነበራ ጉባኤ ልክ እንደኛ ነበሩ ቦታ አልበቃቸው ያሉ ነበሩ። there were times of revival አዳራሾች የጠበበባቸው ጊዜያት ነበሩ so they had to do multiple chapels. አሁን ምን እንደሚያደርጓቸው የቸገሯቸው ማለት አሁን ባዶ የሆኑ ከትውልድ ያላለፉ ማለት ነው። አንዳንድ ሀገሮች ደግሞ የሚሸጡ ማለት ነው። አንዳንድ ቦታ የሚገዛ ቤተክርስቲያን ስለሌለ ለሌላ ነገር የሚሸጡ ማለት ነው። shouldn't we wake up? ልጆቻችን ይዘምሩለታል ወይ? የልጆቻችን ይቆሙለታል ወይ? what are we doing for that to happen? የአገልግሎታችሁ ጥበብ የሚለካው በማስቀጠላችሁ ነው። በቤት ውስጥ ያለን አባቶችና እናቶች የአባትነትና የእናትነት ጥንካሬ የሚለካው በማቆማችን ነው። ልጆቻችንን በመናጠቃችን ነው። የኔ ነው ከሚለው በመንጠቃችን we say no. Christian parenting ይሄ ነው። ልጆቻችን አካዳሚክስ ተምረው ስራ ዩኒቨርሲቲ ገብተው ስላለፈላቸው ብቻ ተሳክቶላችሁ ከመሰላችሁ ልክ አይደላችሁም። በጣም a lot of us invest a lot on their academics ብቻ and that's fine. አሁን እንደተማርነው ነው። we need that natural knowledge. ግን ወንድሞች እናቶች how about that divine wisdom? በእግዚአብሔር ቤት እንዲያድጉ ፈርሃ እግዚአብሔር እንዲኖራቸው በእግዚአብሔር ቃል እንዲታጠቁ የእግዚአብሔር ሰራዊት እንዲሆኑ ነገ ጠዋት ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እንዲነሱ ትውልዳቸውን የሚታደጉ የነሱን ትውልድኛ አንደርሰውም።
የእኛን ትውልድ እኛ ነው የደረስነው፣ የእነሱን ትውልድ እነሱ ነው የሚደርሱት። ባይዘው ወይ ቋንቋችንም አይገባቸውም። አንዳንዶቻችሁ ኦልሬዲ አይገባቸውም። ልጆቼ ጋር ሳወራ they don't understand me, I don't understand them። የእነሱን ልጆች ደግሞ አስባቸው። እኛ በጣም ፋራ ወይ የሆነ ነው የምንመጣው። ማን ነው የሚደርሰው? እነርሱ። ዛሬ ኢንቨስት ብናረግ ስፒሪቹሊ ዛሬ ብንናጠቅ እኔ ነው የኔ ነው ከሚለው ተናጥቀን የእግዚአብሔር ነው ብለን ብናቆም ኔክስት ጄነሬሽን ቢቆም እሱ ነው የአገልግሎት ጥንካሬ። ሁለተኛ ከሁለቱ እናቶች ምንማረው? ሁለቱ እናቶች መግለጥ ያስቸግረኛል። አንድ ነገር ብቻ ነው የምነግራችሁ ከሁለቱ እናቶች ምንማረው። ከሰሎሞን ምንማረው የሊደርሺፕ ስትሬንግዝ ነው። ከነሱ ምንማረው የትውልድ መጥፋት እና ኮንፊውዥን ምክንያት እንቅልፍ ነው። በትውልድ ላይ መተኛት ነው። ከእንቅልፍ ንንቃ ነው መልእክት። you want the next generation ለመታደግ ከፈለግን መንቃት ያስፈልጋል። መንቃት to be awakened። በጣም ትልቁ ችግራችን በልጅ ላይ መተኛት ነው። ኮምፎርታብል መሆን፣ ተመቻችቶ መኖር፣ ለኛ መደላደል ነው። ይሄው ሁለቱ እናቶች ሰሎሞን ጸለየ፣ እግዚአብሔር ሰጥቻለሁ አለው። ቁጥር 16 ተመልከቱ። ሰጥቻለሁ አለው እግዚአብሔር። that wisdom and understanding ሰጥቻለሁ አለው። ቁጥር 16 ተመልከቱ። በዚያን ጊዜም ሁለት ጋለሞቶች ሴቶች ወደ ንጉሱ ቀርበው በፊቱ ቆሙ። አንደኛይቱ ሴት እንዲህ አለች ይላል። ምን I mean so hard to understand። ልጆች የወለዳችሁ ታውቃላችሁ። አራስ ቤት ትዝ ይላችሁ እንደሆነ የመጀመሪያ ልጆቻችን ሁለተኛ ልጆቻችን ምናምን አይለመድም። እኛ አራት ልጆች አሉን፣ አራቱም አይለመድም። የመጀመሪያ ሰሞን አንድ ሰው እግዚአብሔር በቤታችሁ ያመጣ ጊዜ ትዝ ይላችሁ እንደሆነ የመጀመሪያው ሰሞን በተለይ this is 3 days የመጀመሪያው ሰሞን ዋና ችግር እኮ እንቅልፍ እንደው ደንበኛ እንቅልፍ አይወስዳችሁ። እውነት ደንበኛ እንቅልፍ አይወስዳችሁ። ምንም አንተስለክ you're there ትንፋሽ መኖሩን እያረጋገጥክ you're there። ምቾትህን ሳክሪፋይስ አድርገህ እሱን ነው የምትጠብቀው። በተገላበጠ ቁጥር እዛው ነህ። ቢምቢ ባለፈ ቁጥር እዛው ነህ። you're just there። ትንሽ እንኳን ተኝተን መተኛት አይባልም። ትንሽ እየኮሽታ ይበቃል። ብድግ ያለቀሱ ስለክ ሳትወልድ ብላ ነበር የድሮ የሚባለው። አሁን ሳትወልድ ተኛ ነው ምናምን ይላሉ ሰዎች። ድሮም ሳትወልድ ተኛ ነበር። እኛ ልጆች እያለን አናስታውስም እንጂ እናቶቻችን አልተኙም። it's very hard። አጠገብ ትንሽ ልጅ አድርገህ እንዴት ተኛል? ብትጨርሰውስ፣ ብታፍነውስ፣ ቢታፈንስ፣ ቢሞትስ? እንቅልፍ እኮ አይታሰብም። የእነኝህ እናቶች ችግር ምንድን ነው? እንቅልፍ on the expense of ልጆቻቸው ተመችቷቸው ነው የሚኖሩት። የመጀመሪያው ከሳሽም ተከሳሽም ተከሳሽ ናቸው in my opinion። ከሳሿ መጣችና ጌታዬ ሆይ እኔና ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለ ወለድኩ። እኔ ከወለድኩ ከ3 ቀን በኋላ ይህች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን። what made it difficult የሚቀጥለው ነው። ከሁለታችንም በቀር ማንም በቤት ውስጥ አልነበረም። there is no eyewitness። ከዛ እርሷም you need to look at the verse። እርሷም በላዩ ስለተኛችበት ማክነስ በላዩ ስለተኛችበት የዚች ሴት ልጅ በሌሊት ሞተ። ሽክልም ለምን ተኛችበት? ልጅ ላይ ተኝታ አፍና የገደለች ነው። እኔ አይ ቲንክ ገደለችው ምናምን የሚለው ዝም ብሎ አይመስለኝም። ዝም ብሎ የሚሞት አይመስለኝም። ሳይታገል አይቀርም፣ ሳይንፈራፈር አይቀርም። የሚሰማው የለም። ቢንፈራፈር የሚሰማው የለም። ትንፋሽ ሲያጥረው ጋስፕ ማድረጉ አይቀርም። ዝም ብሎ አይሞትም። መታገሉ አይቀርም። ፎር ላይፍ ማን ይሰማዋል? እማትሰማ እናት ተኝታበታለች።
ተመችቷት የምትተኛ እናት ተኝታበታለች። ተኝታ የገደለች ናት የመጀመሪያዋ እናት። this is the first mother። ተኝታበት የገደለች በሌሊት ሞተ። ይሄ ለራስ ምቾት የሚኖሩ ፓረንትስ፣ ለራስ ምቾት የምትኖር ቤተክርስቲያን፣ ለራስ ምቾት የሚኖር ሶሳይቲ፣ የልጆቹን ምቾት ሴንሲቲቭ ሆኖ የማይጠብቅ ሶሳይቲ በልጆቹ ላይ የሚተኛ በልጆቹ ላይ ተኝቶ የሚያስነጥቅ እየመጣ ይነጥቀዋል፣ ሞት ይወስደዋል። በልጅ ላይ የተኛ የማይናጠቅ የማይጸልይ የማይታገል ነቅቶ የማይጠብቅ አዌክ እንዲህ ያልሆነ እግዚአብሔር በትውልድ ላይ የተኛነውን እንቅልፍ በቃ የሚልበት ዘመን ያርግል። ነቅቶ አለማየት፣ ነቅቶ አለመጠበቅ፣ ተኛችበት ላዩ ላይ ተመችቷት እርሱ አልተመቸው፣ እርሱ ያልተመቸው እርሷ የተመቻት መኝታ ገደለው። That's us in some way. That's me. That's you. That's you, my friend. ሁሉ ነገር እኛ እንዲመቸን ቤት ውስጥ እኛ እንዲመቸን፣ እኛን ከተመቸ ጥሩ ነው፣ እኛን ካልተመቸ ጥሩ አይደለም። ደግሞ ትልቁ ችግር እኛን የሚመች እነሱን አይመቻቸውም። ሪሜምበር እናንተን የሚመቻችሁ ልጅ እያላችሁ ለወላጆቻችሁ አይመችም ነበር። ኧረ አበዛኸው ምናምን እንባለው አልበዛም ነበር ለኛ። አሁን እኛ ኧረ አበዛኸው ምናምን እንላለን። እንደኛ እንዲዘምሩ ነው የምንፈልገው። እኛን የተመቸ መዝሙር፣ የኛ መዝሙር ለነሱ በጣም ስሎው ነው፣ ግን ለኛ ይመቻላ። ኖ ኖ ኖ ኖ ኖ ይሄኛው ዘፈን ይመስላል ምናምን ይያል። አጠገባችሁ ደረስኩ መሰለኝ ጸጥ አላችሁ። እኛ አንድ ሰሞን ልጆቻችን የሚሰሙት መዝሙር ይዙ ኧረ በጣም ፈጠነ፣ ኧረ በጣም ፈጠነ፣ ኧረ ይሄ ነገር ፈጠነ ዜማው። ከዛ አንኩይዳድ እስቲ ሊሪክሱን አንብበው። ሊሪክሱን ሳነባው ኦ ማይ ጉድነስ ፓወርፉል ጎስፐል ነው፣ ግን ዜማው ለኔ አይመችም፣ ለነሱ ይመቻል። ለማስቆም ነበር የምታገለው ነበር፣ ለኔ ስላልተመቸ። አባቶቼ የዘመሩበት መዝሙር ግን እኔን አይመችም ነበር። ፈጠን አድርጌው ነው፣ ፈጠን አድርጋችሁ ነው ባይዘው። እኛ ጌታን ስንቀበል የነበሩ መዝሙሮች ትንሽ ስለው ሆኑ። ከዛ እያፈጠንን እያጨበጨብ ቀስ ያለው እያፈጠን ራፕ ነበር እኮ ኦልሞስት። አረ ፈጠነ ምናምን እያሉ እነሱ እያፈጠንን ቀርፈፍ ብሎ ነበር። ለኛ ተመቸ። አሁን የኛ ደግሞ ለነሱ ቀርፈፍ ያለ ነው። ለኔ ይመቻል፣ ለነርሱ አይመችም። ታጋይ ወላጅ ማለት፣ ታጋይ ቸርች ማለት በሚመቻቸው ዜማ ክርስቶስን ማምጣት። is Christ there? is Christ there? ወንጌል አለ ወይ? ኢየሱስ አለ ወይ? ነቅቷል ወይ? ልጁን አንቅቶታል ወይ ነው እንጂ ለኔ ይመቸኛል ወይ? በልጅ ላይ ተኝቶ ከማንኮራፋት ኃጢአት፣ በልጅ ላይ ተኝተን እኛ ተመችቶን መዝሙሩ፣ ዜማ፣ ወርሺፑ፣ ስታይሉ የሉበትም። እነሱ የሉበት እንደሌሉበት ያስታውቃሉ። በግድ ጎትተን እንዳመጣናቸው ያስታውቃሉ። በግድ እንዳስቀመጥናቸው ያስታውቃሉ። they're bored. they tell you I'm bored. who cares? I'm not. ሽማግሌው እኔ I'm not bored. are you bored? I'm not bored. so we don't care. ያችናት እኮ ነን። ልጅ እያስጨረስን እኮ ነው my friend። ልጅ እያስጨረስን እኮ ነው። ይቀበለዋል የኔ ነው ባይ። ልጅ እያስጨረስን፣ ልጅ እየገደልን። it's not pleasant ለነሱ። it's not pleasant አንዳንዱ ነገር it's old fashioned። የኔ ስታይል መዝሙር is old fashioned. you know ወንድሞቼ እናቶቼ፣ ቀደም ዶክተር ምህረት ነግሮናል። እኔና እናንተ ኮምፕሮማይዝ ማናደርገው የወንጌል ይዘት ላይ ነው። ወንጌል ይዘቱ አይመቻመችም። ሰው ኃጢአተኛ ነው፣ ክርስቶስ ሊያድነው መጥቷል። መዳኛው መንገድ ክርስቶስ ብቻ ነው። አለቱ ክርስቶስ ነው። የዘላለም ሕይወት የሚገኘው በክርስቶስ ነው። መንገዱ ንስሐ መግባት ነው። መንገዱ ዳግም ልደት ነው። ኦል ዲስ ይሄ ኮንቴንት ኮምፕሮማይዝ አይደረግም። መንገዱ ግን መለወጥ አለበት።
እኔ የሰማሁበት መንገድ ልጆች አይገባቸውም። ለአይሁድ እንደ አይሁድ ነው። እሺ ለተማረ እንደተማረ፣ ላልተማረ እንዳልተማረ። የኔ የሰማሁበት ስታይል is not comfortable ለልጆቼ። በጣም ሩቅ ነው የኛ ዘመን ለነሱ። የመጀመሪያው ልጃችን ያለኝ አንድ ጊዜ፣ ያው በጣም ብዙ ጓደኞቼ ታውቃላችሁ፣ በሚዲያም እናንተ ሰምታችሁ ይሆናል። አንድ ጊዜ 7ኛ ክፍል ነበር፣ አይ ዶንት ኖ 6ኛ ክፍል ይሆን፣ አሁን ኮሌጅ ጨርሷል። ያን ሰሞን ስለ ቶማስ ኤዲሰን ያነብ ነበር በትምህርት ቤት አሳይመንት ምክንያት። ቶማስ ኤዲሰን ማለት የመጀመሪያው አምፖል ይሄ መብራት የፈጠረው፣ ስለሱ ያነብ ነበር። እናስ ወሬው ሁሉ እሱ ነበር። he was so fascinated። የመጀመሪያው መብራት ያበራት ሰውዬ ማለት ሞክሮ ያበራት ሰውዬ ያነብ ነበር። በኋላ አንድ ቀን ቅዳሜ ጠዋት አካባቢ ቤት ሆነን አብረን ሻወር እየወሰድን ከሱ ጋር ዳድ ግን አንተ በኔ እድሜ እያለ ምን አይነት ሙቪስ ነበር የምታየው አለኝ። I said you know እኔ ፊልም አይቼ አላውቅም። ማማ እቺ ኩድን እኔ አይቼ አላውቅም ማለት ምን አይቼ አላውቅም። ለምን እኛ ቤት ውስጥ ቲቪ የለም። ቲቪ ቤት ምንም የለም። ቲቪ የሌለበትን ዓለም ማሰብ አልቻለም። ግራ ገባው። ከዛ ነገርኩት። እኛ ስናድግ ቲቪ አልነበረም። እሺ ምንም ቲቪ ምንም አልነበረም። እና የመጀመሪያው ቴሌቪዥን እንዴት እንዳየው አወራሁት ማለት እና ከጓደኞቼ ጋር 40 ኪሎ ሜትር በላይ መሄድ ነበረብን። አንዲት ከተማ ሄደን ቀበሌ ውስጥ ብላክ ኤንድ ዋይት ተከፍቶ ሰው ተሰብስቦ ህብረት ትርኢት ጭፈራ አይተን እዛው አድረን ምን የት እንዳደረን እግዚአብሔር ያውቃል። በነጋታው ነው ወደ ሀገራችን የተመለስ። ገረመው፣ በጣም ገረመው። ከዛ አንዳንድ ቀን አለ ነገር የሚደራረብ። ከዛ አመሻሽ ላይ የዘሴም ዴይ አመሻሹ ላይ ወንድሜና እህቱ መጥተው አብረን ቁጭ ብለን እራት እንበላ ነበር። ማታ ነበር እኛ ቤት እራት እየበላን ጨለምለም ብሏል። በድንገት መብራት ሄደ ማለት ነው። ጭልም ማለት እዚህ ላችሁ እንደሆነ አንዳንዴ እንደዛ ይሆናል። መብራት ጠፋ። ከዛ መብራት ሲጠፋ ልጆቹ ትንሽ መነጫነጭ ጀመሩ። ያኔ 2 ነበሩ። ሲነጫነጩ ቆይ ለምንድን ነው እናንተ የምትነጫነጩት አልኩ ማለት አት በቃ just be grateful ይሻማ አለ ምን አለ እኔ እኮ ሳድግ አልኩ ሲያንቀለቅለኝ ማለት ነው። እኔ እኮ ሳድግ መብራት አልነበረም ማለት ዋዲሜን እኔ ያደኩበት መብራት አልነበረውም። እና እኛ ሁሉ ጊዜ ስናጠናም በኩራዝ ነበር ምናምን መብራት ምናምን አልነበረ። እና ልጅ ገባ ዳድ አንተ ከቶማስ ኤዲሰን በፊት ነው እንዴ ተወለድክ? ለስሩ ወንድሞቼ እናቶች በጣም ኦልድ ነን እኛ። በጣም ኦልድ ነን። በጣም የተጋነነ ይመስላል ግን there is an element of truth almost ከቶማስ ኤዲሰን በፊት ነው ለሱ አሁን ላለበት። I cannot address him in his language። የኔን ችግር የሱ እንዲያረጋው ነው መከራ መበላው ነው። የኔ ችግር የኔ ነው። በባዶ እግር ሄድኩ ምናምን የኔ ነው። አስኖቴም የኔ ችግር is not his ችግር። his ችግር is different። እኔ አድሬስ ላደርገው አልችልም። በእኔ ምቾት እየኖርኩ አድሬስ ላደርገው አልችልም። አንድ መጽሐፍ ሳነብ secular humanism the new religion የሚል ቆይቷል። humanism the new religion የሚል አሜሪካን ሀገር የተጻፈ አሁን አመታት ሆኖታል። ግን አይ ቲንክ በተግባር አውለውታል። humanism ማለት አምላክ የለሽ በቃ humans are us ብቻ አምላክ የለሽ ፍልስፍና ማለት እና እንደ ትልቅ ተግዳሮት የሚያዩ ቸርችን ነበር። በጣም ትልቅ ተግዳሮት ቸርች ናት። እና አምላክ አለ እያለች የምታስተምረው ማለት ነው። እና ምን ይላል? ግድ የለም በቃ ሌላውን ነገር እንቆጣጠር ይላል።
ትምህርት ቤቶቹን እንቆጣጠር ነው የሰውየው አርጊመንት። let's have the schools, forget the church, forget their parents, forget the church. እሷ ይላል ሰውየው፣ እሷ በሳምንት አንድ ቀን ለአንዲት ሰዓት የምታደርጋት ሳንዴ ስኩል ትበልጣለች ወይስ ከሰኞ እስከ ዓርብ የኛ ሳንዴ ስኩል ይበልጣል? ጠላት እንደዚህ ነው ስትራቴጂካሊ የሚያስበው። እወስዳቸዋለሁ because I have this። እኛ የአንድ ሰዓቷ ሳንዴ ስኩልም ቦሪንግ ናት። የአንድ ሰዓቷ ሳንዴ ስኩልም አንዳንድ ጊዜ በአገር ቤት እንደምናገረው ልጆች እንዳይረብሹ ማጎሪያ ናት። we need to repent። ሳንዴ ስኩሎቹ ያልታሰበባቸው ልጆች ጉባኤ እንዳይረብሹ አስወጥተን ማጎሪያ እንዳይበጣብጡ። ምን እንደሚማሩ አናውቅም። መሪዎች ማን እንደሚያስተምር አናውቅም። ገብተን አስተምረን አናውቅም። እኛ ተመችቶናል። እዚህ ተመችቶን ልጅ እየጨረስን እንዳይሆን፣ ዴንቨር ተመችቶን ልጅ እየጨረስን እንዳይሆን በየቤታችን በየቤተ ክርስቲያኖቻችን ተመችቷት ተኝታ የገደለች ናት የመጀመሪያዋ። ሁለተኛዋ እናትም ያው ናት። ከሳሽ መስላ ቀርባለች እንጂ እሷ ራሷ ተከሳሽ ናት። እውነት ማመን ትችላላችሁ? የእሷን ራሷ ከሳሿን ተመልከቱ ምን እንደምትል። የመጀመሪያዋ አፍና ገዳይ ናት። ሁለተኛዋን ተመልከቱ ቁጥር 19 እና 20። የእሷ ልጅ በሌሊት ሞተ ይልና ቁጥር 20 ተመልከቱ። እርሷ በኩለ ሌሊት ተነስታ እሺ እኔ ባሪያህ ተኝቼ ሳለሁ። አሁን ጻድቅ አትመስልም? እንቅልፍ በሴም ተኝታ ገደለችው አለች። እሺ እኔ ደግሞ ተኝቼ ሳለሁ let me tell you what happened። እንዴት ሰው እስከዚህ ድረስ ይተኛል? እንዴት ሰው አራስ ሆኖ ልጅ ይዞ እስከዚህ ድረስ ይተኛል? we're so I mean they must be so irresponsible። እሺ ምን ሆነ ደግሞ አንቺ ተኝተሽ? የዛች እንቅልፍ አፍኖ ገዳይ ነው። የዚች እንቅልፍ አስለዋጭ ነው። እኔ ባሪያ ተኝቼ ሳለሁ እሺ ልጄን ካጠገቤ ወሰደች። that's what's happening in many homes። ልጆቻችን ካጠገባችን ተወሰዱ። በብዙ ፍልስፍና ተወሰዱ። ተኝተናል እኛ። we don't even care። we don't even try to understand what their problem is። we don't speak their language። የነሱ ችግር መሳቂያችን ነው። ዲያብሎስ አንበሳ አውሬ ዘንዶ ስለሌለው እኛ ዘንዶን የምናውቀው። ዘንዶ መጣና ሊያንቀፈነኝ ነበር በመንፈስ መጥቼ ተናነቀኝ ነው። እሱ ስንት ዘንዶ አለው ዩኒቨርሲቲ ካምፓስ ውስጥ መከራ የሚያበላው። እኛ የዱር እንስሳት ምናምን ያላየ ራእይና ፋይት አይመስልንም። በኢየሱስ ክርስቶስ የምንለው እባቡ መጣ ሲባል ነው። ዘንዶ ተወጋ ምናምን ካላለን ሰይጣን እየተዋጋ ይመስለን። እሺ ዛሬ የፍልስፍና አስተማሪ ያለኝን ልንገር። እሺ መጀመሪያ ልጅ አንሰማቸው። እሺ እንጂ አንሰማ። ደግ የሆነ አምላክ ሊኖር አይችልም ብሎ አርጊው አረገ። ምን ደግ የሆነ አምላክ ሊኖር አይችልም? ደግ የሆነ ሁሉን የሚችል አምላክ ሊኖር አይችልም። እንዴ ደግ ቢሆን ይሄ ሁሉ ክፋት በዓለም ላይ ሲካሄድ፣ ይሄ ሁሉ ሳፈሪንግ በዓለም ላይ ሰው እየሞተና እያለቀ ያስቆም ነበር ደግ ቢሆን። አይ የችሎታ ጉዳይ ነው እንዳይባል፣ ወይ ችሎታ የለውም ወይ ደግ አይደለም። ደግና ችሎታ ያለው ግን አንድ ላይ ሊኖራቸው ብለን ነው የምንቀጥለው። ዘንዶ የለማ እዚህ ውስጥ፣ እባብ የለማ። ለኛ ኮምፎርት አይነሳም። ይሄ ለሱ ዋና ጥያቄው ነው። ለሱ ዋና ጥያቄው ነው። የሱ ዘንዶ ይሄ ነው። የሱ ዋጩ ይሄ ነው። የሱ ቀያሪው ይሄ ነው። we don't even listen። ተኝተናል። ምን ሆነ? ካጠገቤ ወሰደች፣ በብብቷ አደረገችው። this is what the world is doing። ልጆቻችን የኛ ብብት ውስጥ የሉም። በብብቷ አደረገችው፣ የሞተውንም ልጇን በኔ ብብት አደረገች። and you slept all that time? You slept all that time? እንዴ የሞቀው
የሚጠባው ልቡ የሚለው ሙቀት ያለው ልጅ ከላይዋ ላይ ተወስዶ በምትኩ ምትክ ተቀበላለች። እንደ ዳበስ ስታረግ ምትክ አለ ያለ መስሏታል። የለም ወጀስታ ሲው እንዳሉ ከዛ ቀዝቃዛ የሞተ አስከሬን ልጅ በብቷስ ገብቶ ስቲል ስሊፕ የተቀየረ የተለወጠ የቀዘቀዘ የሞተ ሪፕሌስመንት አይኑ ያየ የተቀየረ ተኝታ ሳለ የተቀየረ የተለወጠ አንደኛዋ በእንቅልፍ ምክንያት አፍና የገደለች፣ አንደኛዋ በእንቅልፍ ምክንያት የሞተ ያቀፈች ነቅቶ ያለማየት ውጤት ናቸው። ያለመንቃት ውጤት ናቸው። አይበቃንም ወይ መተኛት? ወላጆች አይበቃንም ወይ መተኛት? መንቃት የለብንም ወይ? መጸለይ መታገል የለብንም ወይ? ማውራት የለብንም ወይ? ቅድም እንደተባለው መጽሐፍት እንኳን ማንበብ ካለብን ማንበብ የለብንም ወይ? ጋይድ ማድረግ የለብንም ወይ? ማድመጥ የለብንም ወይ? የሚሰሙትን መስማት የለብንም ወይ? ምቾት ቢነሳንም እንኳን መንቃት የለብንም ወይ? መታገል የለብንም ወይ? ፋይት ማድረግ የለብንም ወይ? የቸርች መሪዎች መንቃት የለብንም ወይ? ስንቶቹ ይወሰዱ፣ ስንቶቹ ይቀየሩ? አንድ ጊዜ አንድ ኮንፈረንስ ሄጄ ኢትዮጵያ ውስጥ አንድ ከተማ ትልቅ ኮንፈረንስ ነው ማለት ሜዳ ይሞላ ነው እና ሂውጅ ድንኳን አለ፣ ዙሪያው የታጠረ ነው፣ ግን ኢትስ ላይክ ሂውጅ ኮንፈረንስ። እና ጠዋት እኔ ነበርኩ ያስተማርኩት። ብዙ ጊዜ ጠዋት የምናስተምረው እንሄድና ከሰዓት በኋላ እናርፋለን። ሌሎች አገልጋዮች ከሰዓት ያስተምራሉ። በኋላ እኔ ያ ከሰዓት በኋላ ነፃ ስለነበርኩ ከሰዓት እስቲ አገልግሎት የሌሎችን ልካፈል ብዬ መጣሁ ማለት ነው። የከሰዓት በኋላው ለመካፈል ስመጣ መድረክ ላይ ስለሆነ የሚያስቀምጡን አይኔ መድረክ ላይ አልቀመጥም ምናምን ብዬ አስተናጋጆችን አስቸግሬ ከኋላ ተቀመጥኩ ማለት። ከኋላ ለመቀመጥ ሲሄድ መጀመሪያ ደረጃ የተከበበ ነው ኮንፈረንሱ በአስተናጋጆቹ ሚሊተሪ ነገር ነው የሚመስሉት። ልምጭ ይዘዋል። ዋና የሚከላከሉት ልጆች እንዳይገቡ። this is serious ያራኩትን ነው የምነግራችሁ። ልጆች እንዳይገቡ ይከላከላሉ፣ ያባርራሉ። እዛ ሜዳ ላይ ተጫወቱ እያሉ ያባርራሉ። ትልልቅ ሰዎች ግጥም አድርገን ሞልተነዋል አዳራሹ ሜዳውን፣ ያባርራሉ። ፎቶግራፍ ነበረኝ እኔ አሁን ላሳያችሁ ይችላል። በአይፓድ ፎቶግራፍ አነሳው ልጆች ሲባረሩ ከቸርች እየገረፈ ማለት እንዴ። ከዛ ሄድኩና ለምንድን ነው የምታባረሯቸው? ይረብሻሉ ምናምን አለ እንዴ። ከዛ እኔ በጣም ያሳዘነኝ አንድ ፎቶግራፍ ያነሳሁት ልጅ እንደምንም ተደብቆ ሊገባ ሲል አንቆ ሲያወጣው ማለት ነው። እንዴ እንዳይረብሹ ሜዳ ላይ እንዲጫወቱ። በነጋታው ጠዋት ተራዬ ሲደርስ ጮኩ ማለት ነው። እነኚህ ልጆች ከጥቂት ዓመት በኋላ ተራምዳችሁብን ግቡ ብንላቸውም አይገቡም። በልምጭ ገርፈን ያባረርናቸው ልጆች አራኑ ቸርች እነጠፋለሁ ብትል አይመጡም። ሶ we have to repent ምናምን አልኩ ማለት we have to repent። ሜዳ ላይ እንዳሉ እርግጠኛ ነበርኩ የዛን ቀን ጠዋት ስቆም። ሶ I said እፊት የተደረደሩ መሪዎች በጣም አሉ። የቸርች መሪዎች 10-15 ሮ ፈቃደኛ ናቸው ወይ ለመነሳትና ኋላ ለመሄድ? እሺ ምን እናደርጋለን? ሜዳ ላይ ያሉት ይምጡ ምናምን ብለን ሜዳ ላይ ያሉትን አስገብተን የንስሐ ፍሬ ብለን እፍል ለፊት አስቀምጠን አረበሹም። አንዳንዶቹን አገኛቸዋለሁ አሁን ትልልቅ ልጆች ሆነው አረበሹ። ቁጭ ብለው ተማሩ፣ አረበሹ። አይናቸው ውስጥ ተስፋ አለ፣ አረበሹ። ኢየሱስን የሚፈልግ ጥማት አለ፣ አረበሹ። የረበሽ ነው እኛ ነበርን። እኛ የተኛን የኛን ምቾት እኛ ተመችቶን ሰው የምናባረር ልጆች የምናባረር። ሜክ ሹር ወንድሞችና እህቶቼ ልጆቻችን አጠገባችን መኖራቸውን አለመቀየራቸውን
ሜክ ሹር አብረውን መሆናቸውን፣ ሜክ ሹር በህይወት መኖራቸውን፣ ሜክ ሹር አብረው መቀመጣቸውን። ለራስ ብቻ እንዲመች የሚያደርግ አመራር is not a strong leadership. አዳልትስ ብቻ እንዲመቻቸው አርጎ ሚዝ is not a strong leadership. እግዚአብሔር ይጠራቸዋል። ነቅተን እንድንጸልይ እግዚአብሔር ይጠራል። ወንጌል ወደሚቀጥለው ትውልድ ካልተላለፈ እኛ ቢሞቀንም እንኳን it's a failure። እኛ እንደሞቀን እንገባ ይሆናል፣ ግን እየቀዘቀዙ ያሉ ልጆቻችን እኔ ማመልክባት አጥቢያ ቤተክርስቲያን በአዲስ አበባ 24 25 ዓመታችን ነው። ትንሽዬ ቸርች ነን። አሁን ትልቅ እየሆነን መጣን። that was our church. That's still our church. ልጆቻችን ያደጉት እዛ ነው። እና from day one የአመራሮቹ I'm part of the leadership team. From day one የልጆችና የወጣቶች ቸርች እንዲሆን እና ብዙ ሰው ተሰናክሎብን ሄዷል። አምልኮ የሚመሩት እነሱ ነበሩ። እኛ ታዋቂ ሰባኪያን ሆነን ነበር የዛን ጊዜ። አሁን እየዞርኩ ሰብክ ነበር። እኛ ቸርች ሲሄድ ግን ቁጭ ብዬ ነው የምሰማው። ልስበክ ብዬ ነው የምሰብከው እንጂ ማንም አያሰብከኝም። እና 15 ዓመት 20 ዓመት ያላቸው ይሰብካሉ። ወርሺፕ የሚመሩት ልጆች ናዝሬት ስኩል ምናምን ይማሩ እነ ምስጊን ምናምን ይመጣሉ። ትንሽ ልጆች ናቸው ምናምን ይመራሉ፣ ያስተምራሉ። ቁጭ ብለን እኛ እንገለግላለን። እና አንዳንድ ሰዎች ይመጣሉ። ኧረ የልጆች መጫወቻ አረጋችሁት ምናምን ይላሉ። እና እኔ አሁን ነው ፍሬውን ያየሁት። እኔ ደፍሬ አልናገርም ነበር፣ ያው አበሽኛ ይሉኝታ ስላለኝ። አብሮኝ የሚያገለግል አንድ ወንድም አለ። ደስ አላለህም ይላቸው። አረ ደስ አይልም፣ በቃ ሌላ ጊዜም ስለማንለወጥ ሜቢ የሚመችህ ቸርች ብትፈልግ ይሻል። እንደዚህ ነው የሚቀጥለው። እና ልጆች ነው የሚዘምሩት። ልጆች አሁን ቸርች የሚመሩት እነሱ ናቸው። ባይዘው ትልልቅ ልጆች ናቸው። ቸርች የሚመሩት እነሱ ናቸው። they're part of the leadership team. they're part of us. አሁን Sunday service ብትመጡ እኛ ጋር we're not the perfect church by the way. I'm just telling you. ይሄ ቢነገር ጥሩ ስለሆነ worship team-ን ቻሌንጅ የምናደርገው አሁን ትልልቅ ይነኛ ትንሽ ልጆች አሁን ደግሞ ትልልቅ ሆኑ። በእድሜ በቃ አረጁ። so እንዳይረሱ every Sunday ተራው ደርሶ የሚቆም worship team at least 2 ልጆችን ማቆም አለበት። ማይክሮፎን ይዘው የ5 ዓመት የ7 ዓመት ፎቶግራፍ ላሳያችሁ ይችላል። የ5 ዓመት አብረው ከትልልቆቹ worship team ጋር they're included. it's their church. አሉ ሁልጊዜ አሉ። ዳር ላይ የምታያቸው እነሱ ናቸው። ቶንትን ዝማሬ ዜማ ምናምን እንዳበላሹ አንዳንዴ ዝም ብሎ የነሱ ቀነስ ይደረጋል። ግን እነሱ ይጮሃል። they are leading worship. that's their church. ለእኛ አይመችም፣ ለእነሱ ይመቻል። that's okay. ከምንተኛባቸው ባይመቸን ይሻላል። that's okay. በዋናነት እሁድ የሚያገለግለን የሚያስተምረን የነበረ ወንድማችን አብሮን ያለ እሱ ነው ያስጀመረን። ሳንዴይ በሚሰብክበት ጊዜ እኛም በኋላ በምንሰብክበት ጊዜ ልጅ ሲያለቅስባቸው ወላጆች ዋይ ብሎ ሲያለቅስ ይዘው እንዳይሮጡ ይናገራል። ብሎ ይዘው ኖ stay here እኔ ድምፅ ጨምራለሁ ይላል። እና በጣም ዲስትራክቲቭ እስካልሆኑ ድረስ እናቶች ተሳቀው ይዘው አይሮጡም። ልጆቻችን ይሯሯጣሉ። እና አንዳንድ ጊዜ አሁን ቁጭ ብዬ ሳስብ ልጆች ያደጉት ሌላ ቦታ መሄድ የማይፈልጉት አጠገባችን የሆኑት ቸርችን ወደው እንዲያድጉ ስለተደረጉ ይሆን ምናምን ላሉ አንዳንድ እና አሁን መጸለየው እንዳንቀይረው ነው። ፖሊሲ እንዳይቀየር ደግሞ የትልልቆቹ እንዳንሆን የሴሌብሪቲስ እንዳንሆን ፊት ወንበር የምናስቀምጠው እንዳንሆን ደርድረን ሽማግሎቹንና ትልልቆቹን እንዲመቻቸው አድርገን ልጆቻችንን ውጭ እንዳናርግ የመጀመሪያው ወንበር እነሱ እንዲይዙ አብረውን እንዲጸልዩ አብረውን እንዲመረከኩ አብረውን እንዲሆኑ አብረን እንድንሆን አብረን እንድንወርስ ደግሞ የሚቀጥለውን ወንጌል እንዲያስቀጥሉ ቸርች we need to wake up. እንቅልፍ እየገደለ ነው ልጆችን። እንቅልፍ እያስለወጠ ነው ልጆችን። ምን ይሻላል? we need to wake up. የአገልግሎት ጥንካሬ የሚለካው ልጅን በማትረፍ ነው። ልጅ ማትረፊያው መንገዱ ከእንቅልፍ መንቃት ነው። እንጸልይ።